ነገር ግን ቁጣዋ ቅድም የተገለጠ እንዳለው ቁጣዋ እየመጣ ያለው ባሉበት መሪነት ላይ አንዳንድ ጠቃቅን ሰዎች አንዳንድ ትናንሽ አካላት እየተነሱ የሚፈጽሙትን ደባ ተቆጣጥረናል እያሉ በመንግስት እግር ስር ሲያደርጉ የራሱ የፖለቲካ አቋም አለኝ፣ ፈቃድ አለኝ፣ ትምህርት አለኝ፣ ገንዘብ አለኝ በማለት ሀገሪቷ ላይ በሚዲያም ይሁን በግልም በግልጽም ይሁን በአደባባይም ይሁን በሚጠራበት የፖለቲካ አውድ ባለባቸው ቦታዎች ሁሉ ልዩነትን የሚሰብከውን ዘረኝነት የሚሰብከውን ግድያን የሚሰብከውን ጥላቻን የሚሰብከውን ጀዋር መሐመድን እንዴት ዝም አሉ? እንዴት ዝም አሉ? እንዴት ዝም አሉ? እንዴት ዝም አሉ? አብይ አህመድ ታላቁ ሚኒስትራችን የምናከብራቸው የምንወዳቸው ከሙስሊሙም የተወለዱ ከኦርቶዶክስም የተወለዱ ከኢትዮጵያ አፈር የበቀሉ የኢትዮጵያ ክብር የሚገባቸው በሲዳማ ይሄድ ልዩነትን በደቡብ ይሄድ ልዩነትን በጎንደር ይሄድ ልዩነትን በአሜሪካ ይቀመጥ ልዩነትን በፓርላማ ውስጥ ይቀመጥ ልዩነትን የሚሰብከውን ጀዋርን እንዴት ዝም አሉት ነው ጥያቄያችን። እንዴት ዝም አሉት? የኢትዮጵያ ሙስሊምና የኢትዮጵያ ክርስቲያኖች ወንድማማቾች ነን። ተቃቅፈን ነው የኖርነው። ተጋብተናል፣ ተዋልደናል። በደም አንድ ነን፣ በደም አንድ ነን፣ በቋንቋ አንድ ነን። እሱ እየሰበከ ያለው ጄኔቲክሱን ያጠኑ ሰዎች አሁን ሰሞኑን ያመጡትን ነገር ተናግረዋል። እሱ የኛ አይደለም፣ መንግስት የራሱን ስራ ይስራ። ነገር ግን እየተናገርን ያለነው እየተናገርኩ ያለሁት ይህ ሰው በእውነቱ ደቡብ ሲዳማ ቢገባ መንግስትን እጁን ጠምዝዘን የሲዳማን ክልል ሐሳብ እናስፈጽማለን ብሎ በመንግስት ላይ የአሸባሪነት ድምጽ ሲያሰማ እንዴት ዝም አሉት? እንዴት ዝም አሉት? ይሄ ነገር ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የደረሰው ዛሬ የተጀመረ ሳይሆን 20-30 ዓመት ጀምሮ የተጠና የተደረገ ስትራቴጂ የተነደፈለት ስራ ነው። ትላንትና